ሰላም እንዴት ናችሁ? ቲቲ ነኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ርዕሱ ምንድነው? ማይንድፉል ኢቲንግ ነው። ማይንድፉል ኢቲንግ ፎር ኤ ቤተር ሜንታል ሄልዝ፣ ለተሻለ የአእምሮ ጤና የሚል ነው። አብራችሁን ሁኑ። ኦኬ፣ ማይንድፉል ኢቲንግ ስንል ምን ማለታችን ነው? ማይንድፉል ኢቲንግ ማለት ሰዎች የሚበሉትን ምግብ በቅድሚያ ትኩረት ሰጠው አጣጥመው ሙሉ ስሜት ህዋሳታችን ፕሬዘንት አድርገው መመገብ ማለት ነው። ማይንድፉል ኢቲንግ ማለት ትኩረት ሰጣችሁ የምትበሉትን ምግብ መመገብ ምን ይባላል? ማይንድፉል ኢቲንግ ይባላል። አንድ ሰው ይህን ሲያደርግ ምንድነው ለጤና ኮንትሪቢዩት እያደረገ ነው ማለት ነው። ብዙ ጊዜ ምግቦች ተቻኩለን ስንበላ በጤናችን ላይ የሚያሳድረው ተጽዕኖ አለ ማለት ኢትስ ኖት ኢዚ፣ ቀላል አይደለም የሚያሳድረው ተጽዕኖ እና ብዙ የምትረሷቸው ነገሮች፣ ብዙ የምትሄዱባቸው ነገሮች አሉ ማይንድፉል ኢቲንግ ስናደርግ ወይም በትኩረት ምግባችንን ስንመገብ ማለት ነው። ምክንያቱም ኮንትሪቢዩት እናደርጋለን ለአእምሮ ጤናችን ማለት ነው። ማይንድፉል ኢቲንግ ከአእምሮ ጤና ጋር የሚያመጣው ለውጥ ምንድን ነው ስንል ለምሳሌ ክብደት ዌት ማኔጅመንት ሊሆን ይችላል። እናንተ ከምግቡ ጋር ጥሩ የሆነ ግንኙነት ወይም ሪሌሽንሽፕ እንዲኖራችሁ ያደርጋል። ወይም የምግብ መፈጨትን፣ አብዞርፕሽን፣ ዳይጀሽን፣ እነዚህ ነገሮችን ኒውትራንቶችን አብዞርብድ እንዲሆኑ ለተሻለ አብዞርፕሽን፣ ለተሻለ የምግብ መፈጨት ይረዳናል ማለት ነው። ማይንድፉል ኢቲንግ ማለት ነው። ዌት ማኔጅመንት ስንል አንድ ሰው ዌት ሊኖረው ይችላል። ዌት ብዙ ጊዜ የሚያመጣ ምግብ ብቻ አይደለም። ስትረስ፣ ድብርት ምናምን ሲይዛችሁ ምንድን ነው የምታደርጉ? ሰው ምግብ በመብላት ሊደበር ይችላል። የሆነ ነገር በማድረግ ሳቲስፋይድ ሊሆን ይችላል እና የዛን ጊዜ ምን ይሆናል? ዌት ይጨምራል ማለት ነው። ዌት ክብደት ሲጨምር ይሄ ምንድን ነው ማለት ነው? በጤናችን ላይ ተጽዕኖ ያመጣል ማለት ነው። የክብደት መጨመር ዌት ማኔጅመንትን ማይንድፉል ኢቲንግ ኮንትሮል ያደርጋል ማለት ነው። እንዴት ስትሉ ፎከስ በማድረግ ምግባችሁ ላይ ፎከስ ታደርጋላችሁ። ፕሬዘንት ታይማችሁ ላይ ብቻ ነው ፎከስ የምታደርጉት። እየበላችሁ እንደሆነ ታውቃላችሁ። ሴንስ ታደርጋላችሁ። ስሜት ህዋሳቶቻችሁን ኮንትሮል ማድረግ ትችላላችሁ፣ መቆጣጠር ትችላላችሁ ማለት ነው። ማይንድፉል ኢቲንግ የሚኖረው ምንድን ነው? ፕሬዘንት ሲቹዌሽን ላይ በቃ በአሁኑ ባለው ሁኔታ ላይ ፎከስ ነው የምታደርጉት ማይንድፉል ኢቲንግ ሲኖር ማለት ነው። እና ትኩረታችሁ የሚወስድ ነገር ሲኖር ለምሳሌ አሁን ትኩረት የሚወስዱ ነገሮች ምንድን ናቸው? ዲስትራክት የሚያደርጉ ነገሮች ለምሳሌ ሞባይል ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል፣ ሌሎች ነገሮች ልጆችን ሊሆን ይችላል። እነሱ ነገሮች ዲስትራክት የሚያደርጋችሁ ነገር ምግብ ስትበሉ ቀንሳችሁ ምግባችሁ ላይ እና ምግባችሁ ላይ ብቻ አተኮራችሁ መመገብ ማለት ነው። ማይንድፉል ኢቲንግ ማለት ማይንድፉል ኢቲንግ ማለት ምንድነው? ስሜታችሁ ላይ ብቻ በማተኮር አቴንሽን በመስጠት ቴስቱን፣ ስሜሉን፣ ቴክስቸሩን የምግቡን ማወቅ ትችላላችሁ ማለት ነው እና የቀረበላችሁ ምግብ አፒራንሱ፣ ቴክስቸሩ፣ የምግቡን አጠቃላይ ሁኔታ ሴንስ አድርጋችሁ የምትመገቡበት ነገር ማይንድፉል ኢቲንግ ይባላል ማለት ነው። ማይንድፉል ኢቲንግ ቀስ ብሎ መብላት፣ እያንዳንዱን ጉርሻ ወይም ባይት ጊዜ በመውሰድ ማጣጣም ማለት ነው። የሰውነታችሁን ሲግናሎች፣ ምልክቶች ማወቅ ለምሳሌ ሲግናልስ አሉ። የሰውነት ሲግናልስ ለምሳሌ የሆነ ሰው ህመም ሊመጣበት ሲሆን ምናምን የሚያሳይ ሲግናል አለ። ሲግናል ማለት ምልክት ማለት ነው። ለምሳሌ ህመሞች ሊያሟችሁ ሲሉ፣ ራሳችሁን ሊያሟችሁ ሲሉ ሰውነታችሁ ሴንስ የሚያደርጋችሁ ሲግናልስ አሉ። ዋርኒንግ ሳይንስ ማለት ነው እና እነሱን ሲግናሎችን ፉልነስ የረሃባችሁንና እንትናችሁን ታውቃላችሁ ማለት ነው። ማይንድፉል ኢት ሲያደርግ አንድ ሰው ራቡንም ምኑንም ያውቃል በስሜት ህዋሳቶቹ መካከል አማካኝነት ማለት ነው እና ኢሞሽኖችን እና ደግሞ አስተሳሰቡን ራሱ በዛውም አዌር ይሆናል ማለት ነው። አዌር ሆናችሁ አውቃችሁ ነው የምትበሉት እና ማይንድፉል ኢቲንግ ለጤና በጣም ለአእምሮ ጤና ከፍተኛ ጥቅም አለው ማለት ነው። ምክንያቱም ፉሊ ሴንስ ማድረግ ስለምትችሉ ምግባችሁን ሴንስ አደረጋችሁ ማለት ፕሬዘንት ታይማችሁ ነው በቃ ሴንስ የምታደርጉ ምግቡ ላይ እና ምግቡ ላይ። ለምሳሌ ሌላ ሀሳብ ካለባችሁ ያንን ትታችሁ ምግቡና ምግቡ ላይ ብቻ ማተኮር ማለት ነው። አሁን ማይንድፉል ኢቲንግ ብዙ ጊዜ ሰው ጤና ጋር ተያያዥነት ያለው ምናምን አይመስላቸውም። ሲምፕል ተርሚኖሎጂ ሊመስል ይችላል፣ ግን ጤናን አፌክት ያደርጋል ማለት ነው በብዙ መልኩ።
ኦቨርኢቲንግ እንዳይኖራችሁ ያደርጋል። ብዙ እንዳትበሉ ኦቨርኢቲንግ። ምክንያቱም ረሃባችሁን እናንተ ናችሁ የሚበቃችሁን ያክል ሴንስ ታደርጋላችሁ ማለት ነው። ስሩ ዮር ሴንስ ኦርጋንስ ሶ ማይንድፉሊ ኢት ስታደርጉ ፕሬዘንት አድርጋችሁ አት ፕሬዘንት ሞመንት ስትበሉ ምን ይሆናል ማለት ነው? የምትፈልጉትን ያክል መጠን እንትን ማለት ማኔጅ ማድረግ ትችላላችሁ ማለት ነው። ማይንድፉል ኢቲንግ ለጤናችን እንዴት ነው ኮንትሪቢዩት የሚያደርገው ስንል አንደኛ ያው ቅድም እንዳልኳችሁ የምግብ መፈጨትን ወይም ዳይጀሽን፣ አብዞርፕሽን እነዚህ ነገሮች የተሻለ ኒውትሪንት አብዞርብድ እንዲሆን ይረዳል ማለት ነው። የአመጋገብ ስርዓታችን ላይ ማለት ነው። ዌት ማኔጅመንት የክብደት መቆጣጠርን፣ ክብደት መጨመርን፣ መቀነስን ፉሊ ፕሬዘንት ስታደርጉ ምን ያክል ሰውነታችሁ ምን ያክል ምግብ እንደሚፈልግ ታውቃላችሁ ማለት ነው። ምን ያክል መብላት እንዳለባችሁ ሴንስ ታደርጋላችሁ ማለት ነው። በዩዚንግ ዮር ሴንስ ኦርጋንስ እና ትንሽ ምግብ መብላት እንዳለባችሁ ሲርባችሁ፣ ብዙ ጊዜ ደግሞ ምግብ ሲርባችሁ ነው መብላት ያለባችሁ። ሲርባችሁ ራባችሁን ታውቃላችሁ። ኤቭሪቲንግ ማለት ነው። እና ሄልዘር ቾይስ ሄልዘር ሪሌሽንሽፕ ይኖራቸዋል ከምግቡ ጋር ማለት ነው። በዚህ ጊዜ ምን ይሆናል ማለት ነው? ኢን ዌት ሎስ አስተዋጽኦ ያደርጋል ማለት ነው ማይንድፉል ኢቲንግ እና ክሮኒክ ዲዚዞች እንዳይዟቸው፣ ለምሳሌ አደገኛ በሽታዎች የሚባሉ ስኳር፣ ዳያቤቲክስ፣ ሀርት ዲዚዝ፣ ሌሎችም እንዳይኖርባችሁ እንዳይይዛችሁ ያደርጋል ማለት ነው ማይንድፉል ኢቲንግ። በደማችሁ ውስጥ ያለውን የስኳር መጠን ለመቆጣጠር ስኳር በሽተኞች ብዙ ጊዜ ኢምፕሩቭድ የሆነ ስኳር መጠን እንዲኖራቸው ያደርጋል ማይንድፉል ኢቲንግ። በዚህም ኮንትሪቢዩት ያደርጋል ማለት ነው። ሌላው ሬዲዩስ ስትረስ ወይም ጭንቀት። ማይንድፉል ኢቲንግ ስትረስን ሪዲዩስ ያደርጋል። ሃው እንዴት ስትሉ ለምሳሌ የሆነ ሲቹዌሽን ላይ ሆናችሁ ምግብን ስትበሉ መባባስ ነው እንጂ እንትን ማለት አይችልም። ግን ማይንድፉሊ ኢት ስታደርጉ የሆነ ነገር ምግቡ ላይ ነው በቃ ፕሬዘንት የምታደርጉት እና ያለባችሁን የምታስቡትን ነገር ምናምን አቮይድ ልታደርጉ ትችላላችሁ በዛ ሁኔታ ላይ ማለት ነው። እና ጥሩ ኢሞሽናል ኮኔክሽን፣ ሜንታል ኮኔክሽን ምግቡ ጋር እንዲኖራችሁ ያደርጋል ማለት ነው ማይንድፉል ኢቲንግ። አምስተኛው ምንድን ነው? ለምሳሌ ኢሞሽናል ዲስተርባንስ ሲኖርባችሁ፣ የስሜት መረበሽ፣ ስትረስ፣ አንዛይቲ፣ ጭንቀት ሲገጥማችሁ እንዴት እንደምትቋቋሙ የተሻለ ኢንሃንስድ ሰልፍ የተሻለ ሰልፍ እንዲኖራችሁ አዌር እንድትሆኑ ስለ ነገሮች እንዲኖራችሁ ያደርጋል ማለት ነው ማይንድፉል ኢቲንግ። ማይንድፉል ኢቲንግ በጣም ብዙ ጠቀሜታ ነው ያለው። ግን ብዙ ጊዜ ሰዎች ምንድን ነው ምግብ ሲበሉ ተቻኩሎ መብላት፣ የምግቡን ነገር እንደዚህ ሴንስ አለማድረግ ምናምን ይሄ ለአእምሯችን ኮንትሪቢዩት የሚያደርግ አይመስሉም ብዙ ሰው እና እነዚህ ሁሉ ጥቅሞች አሉት ማለት ነው ማይንድፉል ኢቲንግ። የተሻለ ኢንሃንስድ ሰልፍ እንዲኖራችሁ አዌርነስ እንዲኖራችሁ የሆነ ነገር ላይ የተሻለ ፖዚቲቭ ሪሌሽንሽፕ እንዲኖራችሁ ግንኙነታችሁ ፖዚቲቭ እንዲሆን በምግቡና በእናንተ መካከል ማለት ነው። የሰውነታችሁ ቅርጽ ራሱ ቦዲ ኢሜጅ የሚለው ላይ ራሱ ተጽዕኖ ያመጣል ማለት ነው ማይንድፉል ኢቲንግ። ስድስተኛው ነጥብ ምንድን ነው? ኢንጆይመንት እና ሳቲስፋክሽን ይኖራችኋል ማለት ነው። ኢንክሪዝድ ኢንጆይመንት ስትበሉ ምግቡን ኢንጆይ እያደረጋችሁ ሳቲስፋይድ ትሆናላችሁ። እያንዳንዱን ባይት ስታጣጥሙ ሳቲስፋይድ ትሆናላችሁ። ምግቡን ታውቆታላችሁ ማለት ነው። ምክንያቱም ትኩረት ይኖራችኋል ለምግቡ፣ የምግቡ ቴክስቸር፣ ጣዕሙን፣ እያንዳንዱን ፖዚቲቭ ኤክስፔሪየንስ እንዲኖራችሁ ያደርጋል ማለት ነው ማይንድፉል ኢቲንግ። ሌላው ማይንድፉል ኢቲንግ ጠቀሜታ ምንድን ነው? የተሻለ ትኩረት እንዲኖራችሁ ነው። ይሄም አቴንሽን ማለት ነው። የእናንተን ትኩረት የሚወስዱ ነገሮች፣ ዲስትራክት የሚያደርጉ ነገሮችን ቀንሳችሁ የተሻለ ትኩረት ወይም ምግቡ ላይ ብቻ እንድታደርጉ ያደርጋል እና ከምግቡ ጋር ሞር ፎከስ ሆናችሁ እንድትመገቡ ያደርጋል ማለት ነው። የተሻለ ሴንስ እንዲኖራችሁ ያደርጋል። የምግቡን ቃና ቴክስቸር እንድታጣጥሙ ያደርጋል ማለት ነው ማይንድፉል ኢቲንግ። ማይንድፉልነስ እንዴት ነው ፎር ሄልዚ ኢቲንግ ኮንትሪቢዩት የሚያደርገው ስትሉ እነዚህ ናቸው እና ለምትበሉት ምግብ ፉሊ ፕሬዘንት እንድታደርጉ የምግቡን ቴክስቸር፣ አሮማ፣ ፍሌቨር እና ቴስት ሁሉንም ትኩረት እንድትሰጡ ያደርጋል ማለት ነው። ይሄ ከአመጋገብ ሁኔታችን ጋር ሞር ኮኔክትድ ወይም በደንብ እንድትገናኙ የሚሆን ነው የሚያደርግ ነው ማለት ነው። እንደገና አእምሮ ጤና ላይ የሚያሳድረው ተጽዕኖ ቀላል አይደለም ማለት ነው። ከባድ ጠቀሜታ ነው ያለው ማይንድፉል ኢቲንግ። በደንብ አጣጥሞ መብላት፣ ምግብን መመገብ፣ ጭንቀት ወይም ድብርት በሚኖርበት ሰዓት መሰላቸት እንዳይኖር። ለምሳሌ ምግብ ስትበሉ አሁን የሆነ ነገር ቢገጥማችሁ ፖዝ አድርጋችሁ ኮንሽስ የሆነ ፊሊንግ እንዲኖራችሁ ምግቡ ጋር
ይሆናል ማለት ነው። ይሄም የማይንድፉል ኢቲንግ ጠቀሜታዎች ናቸው። ማይንድፉል ኢቲንግ ከሰውነታችን ጋር ሞር እንድንገናኝ የተፈጥሮ ኪዩስ ላይክ ሃንገር፣ ፉልነስ እነዚህን ሴንስ እንድናደርግ ይረዳናል ማለት ነው። ከምግቡ ጋር ሞር ሪሌትድ እንድንሆን ነው የሚያደርገው። ማይንድፉልነስ የሚጠቅመው ለምንድን ነው? ኢሞሽናችንን ወይም የስሜት ህዋሳቶቻችንን እንድንቆጣጠር ያደርገናል፣ ይጠቅመናል። ስትረሳችንን፣ ጭንቀታችንን፣ ድብርታችንን ሁሉን ነገር ይቀንስልናል። እንደገና ሞር ትኩረት እንዲኖረን ምግቡ ላይ ሴንስ ኦርጋናችንን አት ፕሬዘንት ታይም ሴንስ ኮንሰንትሬት አድርገን እንድንመገብ ያደርገናል። በፊሊንጋችን፣ በአስተሳሰባችን፣ በትሁታችን ራሱ እንትን አለው ተጽዕኖ አለው ማለት ነው። ኢት ኢምፕሩቭስ አወር ሜሞሪ ኦልሶ ሜሞሪያችንን ኢምፕሩቭ እንድናደርግ ያደርገናል። የማስታወስ ችሎታችን ማለት ነው። ፎከሳችን አት ፕሬዘንት ታይም እንዲሆን ኢት ሬዲዩስስ ዘ ሪስክ ኦፍ ኦቤሲቲ ኦልሶ ማለት ነው። ኦቤሲቲ ከመጠን በላይ መወፈር ማለት ነው። በማይንድፉል ኢቲንግ ላይ ነጥቦች ምን ምን ናቸው? አንደኛ ነገር ምንድነው? ቀስ ብላችሁ መመገብ፣ ምግባችሁን ቀስ ብሎ መመገብ የሚያመጣው ጠቀሜታ ለአእምሮ ጤና በጣም የጎላ ነው ማለት ነው። እና በዝግታ ቶሮሊ ምግብን ማኘክ፣ ዲስትራክት ከሚያደርጉ ነገሮች መቆጠብ፣ ለምሳሌ ቲቪ ሊሆን ይችላል፣ ሞባይል ሊሆን ይችላል፣ ሶሻል ሚዲያ፣ በአጠቃላይ ዲስትራክት የሚያደርጋችሁን ነገሮች እንድትቆጠቡ ያደርጋችኋል ማለት ነው። ፎከስድ እንድትሆኑ ምግባችሁ ላይ በዝምታ መብላት የመጥገብ ስሜት ወይም ደግሞ የረሃብ ስሜታችሁን በቀላሉ እንድታውቁ ያደርጋችኋል ማለት ነው። እንግዲህ ይሄ ይመስላል የዛሬው ቪዲዮአችን ስለ ማይንድፉልነስ ነው ያወራነው። ማይንድፉልነስ ከአእምሮ ጤና ጋር ያለውን ግንኙነት ነው። ማይንድፉልነስ አእምሮ ጤና ላይ የሚያሳድረው ተጽዕኖ ቀላል ስላልሆነ፣ ምክንያቱም ድብርትን፣ አንዛይቲን፣ ሌሎች ነገሮች ኮንትሮል ሴንስ ኦርጋናችን ኮንትሮል ስናደርግ በዛውም እንድናውቅ የረሃብ ስሜት ሲኖረን እንድናውቅ አጠቃላይ ሴንስ ኦርጋናችንን እንደገና የስኳር በሽተኞች ኢምፕሩቭድ የሆነ የስኳር መጠን በደማችሁ ውስጥ እንዲኖር ክሮኒክ በሽታዎችን ለመከላከል ይረዳል ማለት ነው ማይንድፉልነስ። እንግዲህ በሌላ ቪዲዮ እስከምንገናኝ ዛሬ ቪዲዮአችን ይሄን ይመስላል። ሰላም።